ለዚህም መጽሐፍ ማሳካት ከመጀመሪያ እስከ መጨረሻ የረዳኝ የእግዚአብሔርን ስም አመሰግናለሁ። በመቀጠልም ይሄ መጽሐፍ ሲሰራ እውነት ለመናገር አንድ ሰው ብቻ አይደለም፣ ከ6 ዓመት በላይ የፈጀ መጽሐፍ ነው። ይሄ ደግሞ ብዙ ትግል ብዙ አገዛ የሚያስፈልግ መጽሐፍ ስለሆነ ብፁዕ አባታችን ጠቅላይ ስራ አስኪያጁ ብፁዕ አባታችን ከልቤ እውነት ለመናገር ማለት ከመጀመሪያው ሆኖ ይሄ መጽሐፍ መዘጋጀትም በደማቅ መከበር እንዳለበት ያገዙን ብፁዕ አባታችን ከልቤ እንደ ልጅነት ያመሰግናችኋለሁ። ሁለተኛ የኦሮሚያ ባህልና ቱሪዝም ቢሮ ታሪካችን ተጠንቶ ለትውልድ እንዲተላለፍ ላደረጋችሁልን ታላቅ አስተዋጽኦ ምስጋናዬን የላቀ ነው። የአዲስ አበባ ከተማ አስተዳደርም የአድዋ ሙዚየም ሰራተኞችም ይህ ፕሮግራም እንዲሳካ ስላደረጉልኝ አስተዋጽኦ ምስጋናዬ ከልብ ነው። በመቀጠልም ለቃላፍ ቄስ በላይ ዛሬ ከኛ ማከል ባይኖሩም እዚህ ላይ መጽሐፉ ሲዘጋጅ ከመጀመሪያ ጀምሮ አንዳንድ ነገሮች ላይ እያገዙኝ በሐሳብም እየሰጡኝ ነበርና ባሉበት እግዚአብሔር የኔ ምስጋና ይድረሳቸው ማለት እፈልጋለሁኝ። በመጨረሻም ገዳ ባንክም ይሄ መጽሐፍ ታትሞ ህዝብ ዘንድ ድረስ ለማለት ስፖንሰር ሆኖልን ይሄ መጽሐፉ ለዚህ እንዲበቃ ስላደረጋችሁልኝ ከልቤ አመሰግናችኋለሁኝ። እንዲሁም ማህበራ በኦሮምኛ ወሬ ገምቶታ ወልዳ ጆሌ ወሬ ገማ አቡነ ጴጥሮስ ከንጀደሙ ኢሳኒስ አከሱማ ዴገርስ ኢሳን ማለቃፍ ነው ታስሰኒፍ ጉዳ ገለቶማ ጀቹን በርባዳ እታን ሱዳን ወልዳ ዱከ ቦታ ወልዳ ስላሴ እንዲሁም የተለያዩ አባቶቻችን በየደረጃ ያላችሁ ያገዛችሁኝ ሁላችሁም ከልቤ አመሰግናችኋለሁኝ።